ከመሸ ሰበር ዜና ሆኖ የወጣው እንግዲህ የዶናልድ ትራምፕ ገጽ ላይ የተለቀቀው የኢራንን የአየር ክልል ተቆጣጥረነዋል ማለት በይፋ መቀላቀላቸውን የሚያሳይ መልእክት ነው። ቀጣይ ምን እንደሚሆን አናቅም። ሙሉ ለሙሉ ተቆጣጥረነዋል። ምንም አይነት የሚያግደን ነገር የለም። ከአሜሪካን ዲፌንስ የሚበልጥ አይነት ነገር የለም። እኛ ነን የበላይ አይነት ነገር ነው ንግግራቸው። በዚህ ሁኔታ ከቀጠለ የት እንደሚደርስ አናቅም። በጣም አስፈሪ ጊዜ ነው። አሁን እንግዲህ አሜሪካ ጎራዋን ለይታለች። ከኢራን ጎን የሚሆኑት እንግዲህ እነ ፓኪስታን ሲዝቱ ነበረ። አሜሪካ ከገባች ኑክሌርን ይዤ እገባለሁ ከኢራን ጎን ነኝ እያለች ነው የነበረው። እነማን ጎራውን ይቀላቀላሉ የሚለው ትንሽ ያስፈራል። እውነት ለመናገር እዛ የሚመጣው ማዕበል እኛ ጋም ስለሚደርስ ማለት ነው። በጣም አስፈሪ ጊዜ ነው። ሰላም ለዓለማችን እንጸልይ። ይሄ በጣም ትንሽ ከበድ ያለ ነገር ነው። ጎራቸውን ከለዩ ሶስተኛው የዓለም ጦርነት የማስነሳት እድል አለው ተብሎ ይፈራልና አሁንም ሰላም ሰላም ለዓለማችን።